ኦኬ እዚህ ፓርኪንግ በመጠበቅ ነው የምትተዳደረው? ፓርኪንግ በመጠበቅ እና ፓርኪንግ ነው እየተራለ ቤቴም እኮ ፊት ለፊት ተከራይተህ ወይስ ራይ ቀበሌ ነው? ልጆች አሉ? 20 ዓመታችን ልጆች አሉ? ስንት ልጆች አሉ? ችግር የለም ንገረኝ ንገረኝ ግድ የለህም እናግረን ባክህ ዝም ብለህ ለራሳችን ነው እንጂ ለሰው ግድ የለህም ያለውን ነገር አካፍለኝ እንደ ወንድም እንደ ታናሽ ወንድም እኔ ማድረግ ያለብኝን ነገር አደርጋለሁ። እሺ አንድ ነገር ባጭሩ ነገር እሺ ሆኔ ቄራ ሳሪስ ቃሊቲ አውር ደግሞ ቤላ ፈረንሳይ ምናምን ነገር ከተማ ውስጥ ማለት ነው። እሺ አማይ ድራይቨር ነው። ኦኬ እና በይቅርታ ነው። ኦኬ ኦኬ እሺ እንደውም አንተ ሳትወለድ ገና ነው። እሺ 5 ዓመት ኖሬበታለሁ። 3 ልጆች ወልጃለሁ። ቸርቸር ጎበዝ ቸርቸር አንተ አታቆም ነበር በዛ ጎበዝ እሺ ስለዚህ በአሁኑ ሰዓት ግን ችግር ላይ ሲሆንኩኝ አምጡ ብዬ ከመለመን ሰጥቶኝ እዚህ ከመጣን በኋላ ደግሞ ፓርኪንግ ቀበሌ አይዳ ማለ የቀበሌ ደስ ያለ ሰው ይሰጠኛል። አሰብም ሆነ አምስት ባጭሩ ከዛ በላይ ግን አውራ ብትለኝ አላወራም። ምንም እንደማታረጉ ስማ። 3 ልጆች ነው ያሉን ያልከኝ? ባለቤት አለች? አለች በእንዴ ኦኬ ልብስ እንኳን የለኝም ራሱ የልብሱ ራሱ ተቀዷል። ኦኬ በዚች በምታገኛት ነው ልጆችህን የምታስተዳድረው? ባለቤት ነው ገብቷል። እንደዚህ ወሬ የሚሰበስቡ አሉ። ሰራን ለማለት አይደለም እንደዛ አይደለም። እኔ የመጣሁት እንኳን ላግዝ ነው የመጣሁት ወንድሜ። የባንክ አካውንት አለ? አለኝ። እኔ ማቀኝ ሰው የለም። በቃ አንተ ዝም ብለህ ነው ባክ እንጂ። እሺ የንግድ ባንክ ልስጥሽ? እሺ እውነት የምትረዳኝ ከሆነ ማለት ነው። እሺ የባንክ አካውንቱ 7000 በቃ 10 64 08 397 ለልጆቹ እኮ እኔ ያለ ለልጆቹ ይሰጣቸዋል። እዛ ይልካሉ። እዚህ መጥቶ የሚሰጡኝ እኮ አሉ። ለጅቡ አቢ ቢረጋ እሺ የነገርኩህ ስልክ ቁጥር አለ? 0940 እሺ 54 79 97 እኔ የፍቅር ስጦታ አድራሽ ነው የምባለው። ከተለያየ ከሀገር ውስጥና ከውጪ ብር ለተቸገሩ ሰዎች አድርስ እየተባልኩ ነው የምላከው። ስለዚህ ጥሩ አጋጣሚ ነው የተገናኘ ነው። ይሄው ቅዱስ ሚካኤል ያሳድግልኝ። አሜን። እስኪርዳኝ በቃ ልብስ ልቀይ ዝም ብዬ እንደ ቀልድ ነው ያነጋገርኩህ። አሁን የምሰጥህ ደግሞ በቁም ነገር ካናገርኩህ ከልጆች ጋር ትገናኛለህ። እሺ ችግር የለም። ቅድም እንደነገርኩህ የፍቅር ስጦታ አድራሽ ነኝ እኔ። እስካሁን የት ነበርክ ስትለኝ ሰው ገጭቼ ሹፌር ነኝ ማይ ድራይቨር ቴድሮስ ላይ ማለት ነው። ባጭሩ ነገር ሰዋረ ቢስበሰው አንድ ሰው ሴት አይነት ስውር ነበረች ገባች። እንደዚህ አይሱ ነበር የሚይዘው። ተክለ ሃይማኖት የሚባል ቦታ አለ። እሺ ፋብሪካ ውስጥ ማለት የአማቶ ኢትዮጵያ ይባላል። 6 ዓመት አገልግያለሁ። በእናትህ እውነቴን ነው የምነግርህ። ደግሞ እንደዚህ ውሸት ውስጥ እንዳትቀርጸኝ እንደታመኝ እዚህ ጋር የእሷ ቡክ እሷ ነች ቀበጥ ብትሞትም ቀበጥ እያለች ልብ ላይ ወይስ እና አሁን ይኸውልህ ያ ሁሉም ነግሬህ ለምን እንደሆነ ታውቃለህ? እንደ ቀላል አይቼ ነበር። ቀላል ስል ሰዎች በክብደት ይመስሏል። ህይወትን አሳልፌያለሁ። ከ43 ዓመት በላይ እሳቸው ስለናቸው። እሺ የቱ ጋር ነው ያለው? ልነግርህ የፈለጉት የህይወት ታሪኬን ለመላመድ ከፈለግ እኔ ቃሊቲ፣ ዝዋይ፣ ሸዋሮቢት፣
በይቅርታ መጨረሻ ላይ የሰጠኝ በድማ ይወስዱብኛል። አዎ ደበቅ አድርገህ ያዘው። ኧረ ይወስዱብኛል። ኖ ባንክ አካውንት ላይ አስገባው። አመሰግናለሁ። እሺ አባቴ። እኔ ያፈርድልህ በእናትህ እንዲህ ካገኘሁማ አለቅሳለሁ። ያሳለፍኩት ህይወት ስነግርህ ሸዋሮቢት እርሻውን አልሰራ አለ ፍላጎት አለ ሙያችን። አመሰግናለሁ። እደግ አሜን። እግዚአብሔር ካለ ዛሬ ቅዱስ ሚካኤል ነው። ምናልባት ከሰማህ እውነት ነው አስበህ ዞረ መጣ። ቅዱስ ሚካኤል ነው ያገናኘን። ሴፍ አድርገውና ልጅን አናግራት። በቃ እሺ አባትሽ እኮ አግኝቼዋለሁ ለምንድን ነው ብለህ ራስህ መናገር ትችላለህ። እሺ ነጅሙ ልሰናበት ነው። እሷም ታውቃታለች። ዛሬ ታያታለች። መልካም ጊዜ ይሁንልህ። እሺ አንዴ ታቅፈኝ። እሺ አባቴ። እሺ መልካም ለምንድን ነው ሰላም ሁንልኝ እንግዲህ እና እዚህ ጋር ታገኝ። እሺ እመጣለሁ። እንደውም ዛሬ ቅዳሜ ሲሆን ነው እንጂ እዚህ ጋር ከመጣሁ እኮ እኔ ላያቀኝ። እሺ ወዳጅ ይጫወቱ። ቻው። በቃ ሰላም ሁንልኝ ነጅሙዬ። ቻው ወንድሜ። በደንብ ያዘው ግን ደውለህ አናግረው። መከባከብ በቃ እሺ እደውልላታለሁ ነጅሙዬ።